ይህ እንደገና ተመልሰን መጥተናል። የዛሬው ጥያቄ ደግሞ በዚህ በሚቀጥለው ከፊት ለፊታችሁ በምታዩት ምልክት ይጀምራል። ምንድነው የሚለን? እንግዲህ ያው እንደምታዩት የመጀመሪያው ምስል ፋራድ ሽትራሴ እና አሊ ገፍራይ ሁለቱን ሺልዶች አንድ ላይ አገናኝቶ ምናምን የሚያሳየን ነገር ነው ያለው። እንግዲህ ሺልድ ኮምቢናሲዮን የሚባሉ ነገሮች አሉ። አንዳንድ ጊዜ አንዱ ሺልድ ብቻውን አይደለም ያለው ከሌላ ሺልድ ጋር አንድ ላይ ዋሃድና ከዛ በኋላ መላምቱን ሁለቱን አነጻጽረን የምናገኝ ይሆናል ማለት ነው። እዚህ ጋር እንደምናየው እንግዲህ ምስሉ ምንድነው የሚለን? በዚህ መልኩ በተመለከተው ያው የብስክሌት መንገድ ወይም ፋራድ ሽትራሴ ላይ የትኞቹ ተሽከርካሪዎች መግባት ይፈቀድላቸዋል ነው። እና እንደምታዩት መንገዱ ፋራድ ሽትራሴ ነው፣ ለብስክሌቶች ብቻ ነው። በተጨማሪ ግን ከታች ሱሳት ሺልድ ስላለው አሊ ገፍራይ የሚል የአሊ ገፍራይ ማለት ምን ማለት ነው? ለኛ ምንድነው እንግዲህ ፋይዳው የሚለውን እናያለን። የመልስ መላምቶች ተቀምጠዋል። 3 አባ ናቸው። የመጀመሪያው መላምት ምንድነው የሚለው? አለ ፔካቬስ ቬንዚግ ሽልት ግሽፍንዲሽካይት ፋን ሁሉም መኪኖች በዝግታ በሰው እርምጃ ፍጥነት የሚነዱ ከሆነ እንደማለት ነው። እንግዲህ አሊ ገፍራይ የሚባሉት እነኚህ በሽርት ግሽፍንዲሽካይት የሚነዱ ፔካቪዎች ናቸው ወይ? እሱ እንግዲህ ሌላ ነገር ነው የምናየው ይሆናል። አለ ሞፋስ ሚት ባው አርት ቢዲንግተ höchst Geschwindigkeit unter 25 km/h ማለት ሁሉም ሞፋዎች ከፍተኛ ፍጥነታቸው ከ25 ኪሎ ሜትር በታች የሆኑ ማለት ከፋብሪካ ሲሰሩ ጀምሮ ከ25 ኪሎ ሜትር በላይ መንዳት የማይችሉ ባውአርትስ ቢዲንግት ከስሪታቸው ከ25 ኪሎ ሜትር በሰዓት የማያልፉ እንደማለት ነው። እነሱ ናቸው የሚፈቀድላቸው ይለናል። ከዛ ሲቀጥል የመጨረሻው ደግሞ አሌ ፋርሶይጌ ዲፎን አሊገርን ጌፋረን ቬርደን እንግዲህ አሊገር የሚባሉት እዛ የሚኖሩ ወይም ደግሞ እዛ የሆነ ነገር የሚፈጽሙት ጉዳይ ያላቸው ናቸው ነዋሪዎች። እንደገና ደግሞ እነኚህ የፖስታ ምናምን የሚያመጡ ወይ የሆነ አማዞን ዲሊቨሪ የሚሰሩ የተለያየ አይነት ፒዛም የሚያቀብለው አሊገር ነው፣ እሱ መግባት ይችላል። ስለዚህ እዚህ ጋር በአጭሩ መልሱ ምንድነው ማለት ነው? አሊ ገፍራይ የሚለው ተጨማሪ ምልክት ለአካባቢው ነዋሪዎችና እዛ ለሚመጡ እንግዶች ስለሆነ አለ ፋርሶይጌ ዲፎን አሊገርን ጌፋረን ቬርደን የሚለው ሶስተኛው መልስ ትክክል ነው ማለት ነው። እና እሱን እናቀልማለን ብቻ ባጭሩ ያ ነው ማለት ነው የመጀመሪያው መልሱ። የሚቀጥለው ጥያቄ ደግሞ ምን ይለናል? ቫስጊልት ባይ ዲዝም ፈኬርሳይሽን። ኦኬ እንዳልኳችሁ ከታች ወደ ላይ እንየው እስቲ ምልክቱ ምንድነው የሚለን? ይህም ሽልደ ኮምቢናሲዮን ነው። ሁለት ምልክቶች አንድ ላይ ተዋህደው የሚሰጡት ነገር ነው እንግዲህ መጨረሻ ላይ ለኛ ወሳኙ ማለት ነው። አሁን እንግዲህ እንደምታዩት ምልክቱ ላይ ምንድነው የፍጥነት ገደብ አለ 30 ኪሎ ሜትር በሰዓት እና ከታች ያለው ምልክት ደግሞ የሆነ 22 ሰዓት እስከ 6 ሰዓት ይለናል። ሌርምሹት ይለናል። ምን ማለት ነው? እሱን እናየዋለን። zwischen 22 und 6 Uhr gilt ያ እስከዛ ድረስ ይሰራል። ይሄ የፍጥነት ገደብ ከ22 ሰዓት እስከ 6 ሰዓት ይሰራል ይለናል። ኦሬዲ የመጀመሪያው መልስ ሆኖ ተገኝቷል ማለት ነው። ከዛ ያሉት ሁለቱ መላምቶች ደግሞ nicht für Elektrofahrzeug እና ደግሞ zwischen 6 und 22 Uhr ነው የሚለን። ያ ማለት ከጠዋቱ 6 ሰዓት ጀምሮ እሱ መልስ አይደለም። ይሄ ከምሽቱ 22 ሰዓት ነው የሚለው ምልክቱ ላይ በደንብ እንደምታዩት። ስለዚህ ምልክቱ በድምጽ በምሽት ያው የድምጽ ብክለትን ለመቀነስ የተደረገ ምልክት ነው። ማታ ሰዎች የሚተኙበት የሚያርፉበት ሰዓት ስለሆነ ቀን ከሆነ 50 ትነዳላችሁ። ያው ሬግል ይሽንዲሽካይቱ ኢነኦርትስ ከተማ ውስጥ 50 ስለሆነ በተረፈ ማታ ከ2 ሰዓት በኋላ እዛ ጋር ስትነዱ ግን ኦፍ ኮርስ 30 መንዳት አለባችሁ ማለት ነው። ብዙ ጊዜ ምን ይከሰታል? ልጆች ቀን ላይ እየነዳን እያለ በ30 ይነዳሉ ከታች ወደ ላይ ሳያዩት ሱሳት ሺልድ ወይም ተጨማሪ ምልክቱን ልብ ሳይሉ ማለት ነው። ኢቭን ፈተና ላይ ራሱ 30 ይነዳሉ ሙሉ ለሙሉ ግንዛቤውን ሳያገኙ ስለ ምልክቱ።
እና ኦፍኮርስ በጣም በዝግታ በትንሹ በቀስታ መንዳት ራሱን የቻለ ጣጣ ያመጣል። ምክንያቱም ሌሎቹን መኪኖች ተከትለዋችሁ የሚሄዱትን መኪኖች እነሱን በሂንደርን ታደርጋላችሁ ማለት ነው። ፈኬርስ ቢሂንደሩንግ ደግሞ ከፈተና መውደቅን ሊያስከትል ይችላል ከተንዛዛ ማለት ነው። ስለዚህ ይህንን ከግምት ውስጥ አድርጉ። ስለዚህ እዚህ ጋር መልሳችን የሚሆነው ምንድን ነው? ኦልሬዲ የመጀመሪያው ስቪሽን 22 ኡወ und 6 ኡወ ነው ማለት ነው። ወደሚቀጥለው ጥያቄ እንሄዳለን። እዚህ ጋር ደግሞ የምናየው ምልክት ወደ የትኞቹ አቅጣጫዎች መንዳት ይፈቀድልዎታል ነው ጥያቄው። ኢንቨልሼ ሪክቱንግ ዱፍን ዚ ቫይተፋርን፣ ወደ የትኞቹ አቅጣጫዎች መንዳት ይፈቀድልዎታል? እንደምታዩት ምልክቱ ራሱ ፎገሽሪብነ ፋርት ሪክቱንግ ይባላል። በዛ በሚያሳያችሁ አቅጣጫ ብቻ ነው መንዳት የሚፈቀድላችሁ። ስለዚህ ያንን በደንብ መመልከት ያስፈልጋል። ከዛ መላምቶች ከታች ያሉትን ደግሞ የመልስ ዝርዝሮች ስናይ ናክ ሬክትስ፣ ናክ ሊንክስ፣ ገራዴ አውስ የሚሉ እንትኖች ተቀምጠዋል። ያው ምስሉ ላይ እንደምናየው ወደ ግራና ወደ ቀኝ እንችላለን፣ ገራዴ አውስ ግን አንችልም። ስለዚህ የመጀመሪያዎቹ ሁለቱ ያው ይሄ ግልጽ የሆነ ነገር ነው። ሁለቱ መልስ ሊሆኑ ይችላሉ። ናክ ሬክትስ እንችላለን፣ ናክ ሊንክስ እንችላለን። ገራዴ አውስ ግን ነውር ነው ማለት ነው። ይሄኛው ምልክት ደግሞ ምን ይለናል? ቫስ ጊልት ባይ ዲዘ ፈኬርስ ሳይሽን ኮምቢናሲዮን፣ ቫስ ጊልት ባይ ዲዘ ፈኬርስ ሳይሽን ኮምቢናሲዮን። ይህም አሁን ኮምቢኔርት የሆነ ሽልድ ነው። ከታች ጀምረን ወደ ላይ ስናየው ታች እንግዲህ ያው ፎፋት ጊቬርን የሚለውን እናያለን። ላይ ደግሞ የራድ ፈርኬር ምልክት አለ። ጥያቄውን ስናየው ምን ይላል በአማርኛ? በዚህ የትራፊክ ምልክቶች በዚህ የምልክቶች ጥምረት እንበለው በዛ ውስጥ ያ ምን ደንብ ይሰራል ነው። ቅድሚያ መስጠት አለብኝ የሚለው አለ። ከላይ ደግሞ ራድ ፈርኬር አለ። እስቲ አማራጭ እንትኖቹን እንያቸው። ich muss ፎፋት ጊቬርን und dabei ይላል። እዚህ ጋር እንግዲህ ያው ቅድሚያ መስጠት አለብኝ እና በተመሳሳይ ጊዜ ደግሞ ብሎ ያስቀምጣል። እንግዲህ ቅድሚያ መስጠቱን አሁን ያው እሱን የመልሱን ግማሹን ነግሮናል። ከዛ ደግሞ ምንድን ነው den Verkehr mit Elektrorollern von links und von rechts beachten፣ ከግራና ከቀኝ የሚመጡ የኤሌክትሪክ ስኩተሮቹን ትኩረት መስጠት ይኖርብናል። ይሄ እንግዲህ ትክክል ነው፣ መልስ ነው። ምክንያቱም የሳይክል ምልክት ብቻ ተቀምጦ ስለ ሳይክል ብቻ አይደለም የሚያወራው። የሳይክል መንገድ ላይም ኤሌክትሮ ስኩተሮች መንዳት ስለሚፈቀድላቸው ያው እነሱንም ያካትታል። ከዛ ደግሞ ሁለተኛው ዴን ራድ ፈርኬር ፎን ሊንክስ ኡን ሬክትስ ቢአክተን፣ ኦፍኮርስ ሳይክሎቹ በዋነኛነት የሳይክል ምልክት ነው ያለው። ሳይክሎቹን ከግራና ከቀኝ የሚመጡትን እነሱንም በትኩረት መከታተል አለብን። የመጨረሻው ደግሞ ምን ይለናል? ኑር ዴን ክራፍትስ ፋርሶግ ፈርኬር አውፍ ዴር ፎፋት ሽትራሴ ፎን ሊንክስ ኡን ሬክትስ ቢአክተን፣ በዋናው መንገድ ላይ ከግራና ከቀኝ የሚመጡ የሞተር ተሽከርካሪዎች ብቻ እነሱን ብቻ በትኩረት መከታተል እንዳለብን ነው የሚነግረን። ያ ደግሞ ስህተት ነው። ኦኬ እነሱን እንከታተላለን፣ ምንም ጥርጥር የለውም። ግን እዚች ጋር ኑር የምትለው ቃል እሷ ነገሩን ታፈርሰዋለች ማለት ነው። ኑር እንግዲህ ብቻ ነው። ስለዚህ እነሱን ብቻ አይደለም። ስለዚህ ሶስተኛው መልስ አይደለም ማለት ነው። በመጀመሪያ ደረጃ እነኚህን ከፊት ለፊታችን በራድል ቬግ ወይም ደግሞ በሳይክል መንገድ ላይ ሊሄዱ የተፈቀደላቸውን ስኩተሮችና ብስክሌቶች እነሱን ከእንትን ውስጥ ከትኩረታችን ማስወጣት አይኖርብንም። ከዛ በኋላ ነው ቀስ ብለን በታስት ጊሽንዲሽካየት ጠጋ ብለን ወደፊት ወደ ዋናው መንገድ ሃውፕትሽትራሴ ወደሚባለው ስንጠጋ መኪኖቹን ግራና ቀኝ የምናየው ማለት ነው። ስለዚህ መልሱ የመጀመሪያው የኤሌክትሮ ሮለር እና የራድል ፈርኬርን በደንብ መመልከት ነው የሚሆነው ማለት ነው። እንግዲህ ለዛሬ ያለው ይሄ ነው። በሚቀጥለው ደግሞ ሌሎች ይመጣሉ። ይመቻቹ።